እንዴት ናችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቨርሳቤ መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁኝ። አሁን ግን እግዚአብሔር በረዳኝ አቅም ላለመጥፋትና ለመምጣት ጥረት አደርጋለሁኝ። ኦኬ፣ እንግዲህ ዛሬ የመጣሁበት ምክንያት በጣም ብዙ የትራቨል ካንስሌሽኖች ስላሉ ስለነሱ ምን ማድረግ እንዳለባችሁና የት አካባቢ ናቸው የሚለውን ትንሽ ነገር እንድናወራ ነው የመጣሁት። በመጀመሪያ በጣም ኃይለኛ በረዶ የሚኖረው ከ40 በላይ በሚሆኑ ስቴቶች ላይ ነው፣ አሜሪካን ሀገር ማለት ነው። ስለዚህ በጣም ከፍተኛና በጣም ትልቅ የሆነ በረዶ እንደሚመጣ ነው የሚነገረው ያለው ማለት ነገ ጃንዋሪ 24 እና እንዲሁም ደግሞ እሁድ ጃንዋሪ 25 ያውም ጃንዋሪ 25 አብዛኛው ቦታ ላይ ሙሉ በሙሉ አየር መንገዶች ሁሉ እንደሚዘጉ እየተናገሩ ነው ያለው። ያ ማለት እንግዲህ ፕላን ያደረጋችሁ ልትሄዱ ያሰባችሁ ሰዎች አፌክትድ ትሆናላችሁ ማለት ነው። እነዚህ ደግሞ የት አካባቢዎች ናቸው ብንል በጣም አደገኛ ተብሎ የሚጠበቅበት አንዱ ትልቁ ቦታ ኒውዮርክ ነው። ኒው ጀርሲ፣ ወደ ቺካጎ አካባቢ፣ ፔንሲልቬኒያ፣ ዲሲ፣ ቨርጂኒያ፣ ሜሪላንድ እንዲሁም ማሳቹሴትስ፣ ቴክሳስ፣ ኦክላሃማ፣ ወደ ሚዙሪ፣ ካንሳስ፣ ሌላ ወደ ኖርዝ ካሮላይና፣ ሳውዝ ካሮላይና፣ ሚኒሶታ እነዚህ አካባቢዎች በረዶ ይጥላል። እኔ ያልጠቀስኳቸውን በጣም ብዙ ቦታዎች ላይ በረዶ ይጥላል እና በረዶ ብቻ ሳይሆን ወደ አይስ የሚቀየር ስለሆነ በጣም ፈርተውና ሰግተው ነው ያሉት። ስለዚህ እናንተም ደግሞ መንገድ የምታስቡ ሰዎች ምንድነው ማድረግ ያለባችሁ? በመጀመሪያ ነገር ኢሜይላችሁን ቼክ ታደርጋላችሁ። ከዛ በመቀጠል ስልካችሁን ቴክስት ሊያደርጉ ስለሚችሉ ከአየር መንገድ ይህንንም ቼክ ታደርጋላችሁ ማለት ነው። ከዚህ ቀጥሎ ደግሞ ከማን የገዛችሁት ቲኬቱን? ከትራቨል ኤጀንት ነው የገዛችሁት? ዳይሬክት ከአየር መንገዱ ነው የገዛችሁት? ደውላችሁ ነው የገዛችሁት? ኦንላይን ላይ ነው የገዛችሁት? ኦኬ፣ ወደ ትራቨል ኤጀንቶች ጋር ከሆነ የገዛችሁት፣ ለምሳሌ ከኔ ከሆነ የገዛችሁት፣ ለኔ ቀጥታ ትደውሉልኛላችሁ፣ እኔ ቲኬታችሁን አስተካክላለሁ ማለት ነው። ኦንላይን ላይ ለምሳሌ ከኢትዮጵያን ኤርላይንስ ወይ ተርኪሽ የሚሆን ከኤኒ ኤርላይንስ ከገዛችሁበት ደግሞ ከሆነ ከቀጥታ አየር መንገዱ ጋር ነው የምትደውሉት ማለት ነው። እነሱን ታነጋግራላችሁ። በስልክ ደግሞ ከሆነ መጀመሪያ የገዛችሁት እንደዚሁ ወደ ገዛችሁት ቦታ በመደወል የምትሄዱበትን የትራቨል ዴት ታስተካክላላችሁ ማለት ነው። ይሄንን ደግሞ ማድረግ ያለባችሁ ከአሁን ሰዓት ጀምሮ ነው ኢንካሬጅ ማድረጋችሁ። ምክንያቱም በጣም ብዙ ስለሆነ ካንስሌሽኑ ሁሉም ቦታ ካንስል ስለሚደረግ እናንተ ብቻ አይደለም አፌክትድ የምትሆኑት። ስለዚህ ለምሳሌ የነገ በረራ የነበራችሁ ሰዎች አይ በቃ እንግዲህ ያው ነገ ቅዳሜ ነው፣ ቅዳሜና እሁድ በጣም አስቸጋሪ እንደሆነ ነው እየተናገሩ ያሉት። እንዲሁም ሰኞም ደግሞ ትንሽ አስቸጋሪ ሊሆን ይችላል። ነገር ግን ሰኞ መብረር ይችላል ቢባል አይሮፕላኑ እናንተ በዛ ቀን ትራቭል ማድረግ እንድትችሉ ወይም ማክሰኞ፣ ሮብ ቀድሞ ሳይሞላባችሁ ከአሁኑ ጀምሮ እየደዋወላችሁ እያንዳንዱን ትኬታችሁን ማስተካከል ይኖርባችኋል ማለት ነው። ይህን እንድታደርጉ አድቫይዝ አደርጋለሁ። አለባበሳችሁን አስተካክሉ። ግላፍስ በደንብ ማድረግ አለባችሁ። በቃ በአጠቃላይ አለባበሳችሁን በደንብ እንድታስተካክሉ፣ ስልኮቻችሁን ቻርጅ እንድታደርጉ አደራ። ይሄ በጣም ክሪቲካል ነገር ነው። በሆነ አጋጣሚ ላይ የሆነ ሜሴጅ ቢላክላችሁ ኢቨን ከቤታችሁ ከወጣችሁ እንኳን በኋላ አየር መንገዱ ኖ ካንሰል ተደርጓል ፍላይቱ ቢል አሁንም በቴክስት እና በኢሜይል ነው የሚያገኟችሁ። ስለዚህ ከነሱ ጋር ዳይሬክት ኮሚኒኬት ለማድረግ እንዲሁም ለማንኛውም ነገር ስልካችሁን ቻርጅ ሳታደርጉ ከቤት እንዳትወጡ። እሱ በጣም ኢምፖርታንት ነገር ነው። አለባበሳችሁን በትክክል አስተካክሉ። ብላክ አይስ ከሰራ ደግሞ በጣም ቢኬርፉል ስትሄዱም ጥንቃቄ ማድረግ ይኖርባችኋል ማለት ነው። ይህንን እንድታደርጉ አደራ እላለሁ። በተረፈ እግዚአብሔር ከእናንተ ጋር ይሁን። መልካም መንገድ ይሁንላችሁ። ብሩክ ሁኑልኝ። ቨርሳቤ ነኝ። በድጋሚ ትኬት መግዛት ከኔ የምትፈልጉ ደግሞ እንዲሁ ደውሉልኝ። ስልክ ቁጥሬ 5712011924 ነው። እግዚአብሔር ባርካችሁ። መልካም ጊዜ ባይ